ቤተሰቦች ሰበር መረጃ ተሰምቷል። ንጋቱን ይኸውም የሩሲያው የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ የፑቲን የቅርብ ሰው እንደሆኑ ይታወቃል። ይህንን ተከትሎ ታዲያ ለኢራን የኒውክሌር የጦር መሳሪያ የቅርብ ወዳጆቿ ይሰጧታል በማለት መናገራቸውን ተከትሎ ሩሲያ ደግሞ የኢራን የቅርብ ወዳጅ መሆኗን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ነገር በቀልድ አላየውም የሚል ነገር አስቀምጠው አስቸኳይ ስብሰባ በጉዳዩ ላይ ጠርቷል። ይህ ጉዳይ ዓለምን ወጥሯል። የሶስተኛው የዓለም ጦርነት መወለድ ጅማሬ ሊሆን ይችላል የሚሉ አስተያየቶችም በከፍተኛ ሁኔታ ተበራክተዋል። እንዲሁም ዘ ኢኮኖሚስት የተሰኘው መጽሔትም በመላው ዓለም ህዝቦች ዘንድ ሶስተኛው የዓለም ጦርነት ሊጀመር ይችላል የሚል ከባድ ስጋትን አጭሯል የሚል ዜና ይዞ ወጥቷል። ሁኔታዎች ሁሉ በጣም የሚያስፈሩና አሳሳቢ ናቸው። እውነት ለመናገር ጉዳዩን አስመልክቶ አሁን የተሰማውን ሰበር መረጃ እንደሚከተለው አስደምጣችኋለሁ። እንዲሁም ተንታኞች በተለይም የሶስተኛው ዓለም ጦርነት ሊጀመር ይችላል ወይ፣ ዓለም አሁን ያለችበት ሁኔታ ምንድነው የሚለውን በትንታኔ ያስቀመጧቸውን ሁኔታዎች በዝርዝር የማስደምጣችሁ ነው የሚሆነው። በርከት ያሉ መካከለኛው ምስራቅን የተመለከቱ ፈጣን ሰበር መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። መረጃዎቹ ቀድመው ዩቲዩብ ላይ ሲጫኑ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አለፍኩ። አብረን እንከታተለው። በሶስተኛው የዓለም ጦርነት መጀመር በእጅግም ሰግቷል፣ በእጅጉም ተወጥሯል። መገናኛ ብዙሃን እንደሚዘግቡት ከሆነ የጦሩም ወሬ እየበረታ መምጣቱን ተከትሎ ዘ ኢኮኖሚስት የተሰኘው መጽሔት ሌሊቱን ይዞት በወጣው ዘገባ እንዳመለከተው የሶስተኛው የዓለም ጦርነት መጀመር ጉዳይ የዓለምን ሕዝብ በእጅጉ ሰቅዞ ይዟል ብሏል። በተለይም በቅርቡ ኢራን ላይ ከተፈጸመው ጥቃት ኢራን ከወሰደችው የበቀል እርምጃ ሀገራት አሰላለፋቸውን እየለዩ መምጣታቸው የኔቶ ማስጠንቀቂያና ከአሜሪካ ጋር መቆም መሰል የተለያዩ ክስተቶች ሶስተኛው የዓለም ጦርነት ጅማሬው አይቀሬ ነው የሚል ድምዳሜ ላይ የዓለም ሕዝብ እንዲደርስ አድርጎታል ብሏል። ከአፍሪካ እስከ እስያ፣ ከአውሮፓ እስከ ሰሜን አሜሪካና ደቡብ አሜሪካ፣ ከአውስትራሊያ እስከ ኒውዚላንድ ከፍተኛ ስጋት በምድር ላይ አጭሯል ብሏል። በተለይም የሩሲያ የቅርብ አጋር የሆነችው ኢራን በአሜሪካ መጠቃት፣ ከአሜሪካ ጋር ወደ ፍጥጫ ውስጥ መግባት ሩሲያን በቀጥታም በተዘዋዋሪም ወደ ግጭቱ ሊስባት እንደሚችል እየተገመተ ባለበት ሰዓት የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ወደ መገናኛ ብዙሃን ብቅ ብለው ባሰሙት ንግግር በትናንትናው አመሻሽ ኢራን ስትጠቃ ዝም ብሎ የሚያይ የለም፣ የኢራን የጥብቅ አጋሮች የኒውክሌር የጦር መሳሪያን ለኢራን አሳልፈው ሊሰጡ ይችላሉ የሚል አደገኛ ንግግር አድርገው ነበር። ይህንን ንግግር ተከትሎ ታዲያ የሀገረ አሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ለዚህ የዲሚትሪ ሜድቬዴቭ ንግግር ምላሽ ለመስጠት ደቂቃም አፍታም አልፈጀባቸው። ቪዲዮን እንደተመለከቱ ወደ ማህበራዊ ትስስር ገጻቸው እንደመጡ የጻፉት ንግግር ያሳብቅባቸዋል። እንዲህ አሉ ዶናልድ ትራምፕ። ከሩሲያ የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ ኤን የሚለውን ቃል ሰማው ልበል አሉ። ኤን የሚለው ቃል ማለት የፈለኩት ኒውክሌር ማለት ነው ብለዋል በቅንፍ ውስጥ ዶናልድ ትራምፕ። ይህንን ኒውክሌር የሚለውን ቃል ዲሚትሪ ሜድቬዴቭ ከሩሲያ ሲጠቀምበትና ሩሲያ ወይም ሌሎች የኢራን ወዳጅ ሀገሮች ለኢራን የኒውክሌር የጦር መሳሪያ እንደሚያስታጥቁ ሰማው ልበል ያሉት ትራምፕ በእውነቱም በእውኔ ይሁን በምናቤ ማሰብ ተቸግሮኛል ያሉ ሲሆን እርግጥ ይህንን የተናገረው እርሱ ከሆነ አረጋግጦልኝ ባካችሁ፣ ይህ በጣም አደገኛና የማላልፈው ነገር ነው ብለዋል። ኒውክሌር የሚለው ቃል እንዲህ በቀላሉ የምወስደው አይደለም ብለዋል። ካለቃው ፑቲን ጋር የምነጋገርበት ይሆናል ብለዋል ትራምፕ። ዓለም አንድ ነገር ማወቅ አለበት። የዓለም ልዕለ ኃያል ሀገር የሆነችው አሜሪካ ምን አይነት ጥቃት የቱጋ እንዴት መውሰድ እንዳለባት እንደምታሳይ በእርግጥም አረጋግጣለች ብለዋል። የሶስተኛው የዓለም ጦርነት ጅማሬ አፋፍ ላይ ነን የሚሉ ተንታኞች እዚህም እዚያም የሚታዩ ጥረቶችና ከፍተኛ መገፋፋቶች ወደ ጦርነቱ እየመሩን ነው ብለው ያምናሉ። ከሁሉም በላይ የዓለምን ስጋት ያናረው ደግሞ የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን ስለ ሶስተኛው የዓለም ጦርነት ጅማሮ ከትናንት በስቲያ ያደረጉትን ንግግር የጠቀሱ ሰዎች ናቸው። ቭላዲሚር ፑቲን የሶስተኛው የዓለም ጦርነት እየቀረበ ይመስላል፣ እንዳይጀመር የተቻለንን ሁሉ እያደረግን ነው፣ ተጨንቄያለሁ ብለዋል። ፑቲን ራሳቸውን ብቻ ወክለው በተናገሩት ንግግር ተጨንቄያለሁ፣ የሶስተኛው የዓለም ጦርነት እንዳይጀመር እፈራለሁ፣ ይህም እንዳይሆንና ጥፋት እንዳይመጣ እየጸለይኩ ነው ብለዋል። በዚህ የሶስተኛው የዓለም ጦርነት ይጀመራል ተብሎ ስጋት ላይ ባለበት ሰዓት አንድ ነገር መናገር ግን ወዳለሁ። ሩሲያ የነኳትን ሁሉ ይዛ ልትጠፋ የምትችል ሀገር ናት ብለዋል። ሩሲያ በተነካች በዚያው ቅስፈት የሚጠፉ
ከምድር የሚሰረዙ በርካታ ሀገራት አሉ ሲሉ ቃል በቃል ተናግረዋል። በኢራን እየሆነ ያለውን ነገር እስከመቼ በዝምታ እንደምንመለከተው ግን